የተወዳጁ አርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር የባለቤቷን የ80ኛ ዓመት ቀን መታሰቢያና የሐውልት ምርቃት ምክንያት በማድረግ ከሰሞኑ በኢቢኤስ ቴሌቪዥን ቅዳሜ ከሰዓት ፕሮግራም ላይ ልብ በሚነካ መልእክት አስተላልፋለች። ነጻነት ህመሙን እረፍት አድርጎ እንዲታከም ብትመክረም ታመመ ሞተ መባልን አልፈልግም፣ እየሰራ ሞተ መባለው የምፈልገው በማለት እስከ መጨረሻው ለሙያውና ለህዝቡ ያለውን ፍቅር በተግባር ማሳየቱን ተናግራለች። በጣም ልብ የሚነካውና ከባዱ ነገር ለልጆች አባታችሁ በህይወት የለም ብሎ መናገር ነው ስትልም በእንባ ተናንቃን የተናገረችው በኢቢኤስ ቴሌቪዥን ቅዳሜ ከሰዓት የሻይ ሰዓት ፕሮግራም ላይ የቀረበችው የነጻነት ባለቤት ወይዘሮ ንጹህ ዘር ቆይታ እጅግ ልብ የሚነካ በከባድ ናፍቆት የተሞላና ብዙዎቻችን የማናውቃቸውን አዳዲስ የውስጥ የቤት እውነታዎችን የፈነጠቀ ነው። ንጹህ ዘር ለባለቤቷ የሐውልት ምርቃትና ለ80ኛው ቀን መታሰቢያ ከቆየችበት አሜሪካ ወደ ሀገር ቤት በመጣችበት ወቅት ነው በስቱዲዮ ተገኝተው ይህንን ጥልቅ ስሜት የሚቀሰቀስ የህይወት ጨዋታን ያካፈለችው። የነሱ የፍቅር ታሪክ የተጀመረው በኪነ ጥበብ መድረክ ላይ ወይም ደግሞ በታዋቂነት ማማ ላይ ሳይሆን በሰፈር ውስጥ በድንገተኛ የሀዘን አጋጣሚ እንደነበረም ተናግራለች። የሚገርመው ነገር ንጹህ ዘር ከነጻነት ጋር በ1997 ዓ.ም መጀመሪያ ላይ ስትተዋወቅ አንድም የኪነ ጥበብ ስራውን አይታ አታውቅም ነበር። እሱም ደከመኝ ሳይል ያለማቋረጥ ሲያወራ፣ እሷ ደግሞ በጥሞና የምታዳመጥበት ያ የቅንነትና የጓደኝነት ጅማሬ በኋላ ላይ ወደ ጽኑ ትዳር እንዲሁም ደግሞ ወደ 3 ልጆች በረከት ተሻግሯል። ስለ ባለቤቷ ስታወራ የነበራት ስሜትና የተናገረቻቸው ቃላት በትክክል የትኛውንም የሰው ልብ የሚነኩም ናቸው። አንቺ የየትኛው ሙያ አድናቂ ነሽ ተብላ በጋዜጠኞቹ ስትጠየቅ የሰጠችው ምላሽ በእውነት ልዩና ጥልቅ ፍቅርን የሚገልጽም ነበር። እኔ አድናቂው አይደለሁም፣ እኔ የህይወት አጋሩ፣ አማካሪው፣ ጓደኛውና እውነተኛ አፍቃሪው ነኝ እንጂ ስትል በትዳር ውስጥ የነበራቸውን መተሳሰብ ገልጻለች። ነጻነት በስራው የህዝብ ቢሆንም በቤት ውስጥ ግን ፍጹም ቅን፣ ሁሉንም ነገር የሚያቀል አፍቃሪ ባልና ለልጆቹ እጅግ ልዩ አባት እንደነበረም ነው የተናገረችው። ከአሜሪካ ወደ ሀገር ቤት በሚመጣበት ጊዜ ልጆቹ እሷን ዞር ብለው እስካላዩ ድረስ ከሱ ጋር ተደራርበው ይጫወቱ እንደነበርና ያንን የደስታ ጊዜ በትዝታ እንደሚያስቀምጡትም ገልጻለች። በተለይ በትዳር ህይወታቸው ውስጥ የነበራቸው መደጋገፍ ስታስታውስ የመጨረሻ ልጃቸውን ኤላምን በተረገዘችበት ወቅት እሱ ራሱ ምግብ እያበሰለ ያበላት እንደነበርና ሳይነግራት የሰራውን ጣፋጭ ምግብ ትመገብ እንደነበረ በፈገግታ ተናግራለች። የቀለበት ስነስርዓታቸውም እጅግ ፈጣንና ቀላል የነበረ ሲሆን እንደ ሜሮን ጌትነት፣ አዳነች ወሌ ያሉ ታዋቂ አርቲስቶች የተገኙበትም ነበር። በዚህ ወቅት በአንገቷ ላይ ያደረገችው ቀለበት ላይ የነጻነት ስምና ዓመተ ምህረቱ የተቀረጸበት ሲሆን በሱ ላይ ደግሞ የንጹህ ዘር ስም የተቀረጸበት እንደነበር በማስታወስ ያንን የማይረሳ የቃል ኪዳን ቀን አስታውሳለች። ሰሞኑን በቆመው የሐውልት ምርቃት ዙሪያ ስለተነሱት የተለያዩ አስተያየቶችን በካሜራ ሲታይ ይከብዳል፣ ግን ይስተካከላል ስትል በሆደ ሰፊነት ተናግራለች። በተለይም ደግሞ ስለ መጨረሻው የህይወቱ ቀናትና ስለ ህመሙ ያነሳችው ነጥብ የነጻነትን ለሙያውና ለህዝቡ የነበረውን ፍቅር ፍንትው አድርገው የሚያሳይም ነው። ንጹህ ዘር በህመሙ ወቅት ረፍት አድርገው ሕክምናውን እንዲከታተል ብትመክረውም እንኳን የእሱ ምላሽ ግን እኔ ታሞ ሞተ መባል አልፈልግም፣ እየሰራ ሞተ መባል ነው ፈልገው እንዳላትም ገልጻለች። እስከ መጨረሻዋ እስትንፋስ ድረስም ህዝቡን ለማስደሰት ሰውን ለማሳቅና ስራውን ለመስራት የነበረውን ቁርጠኝነት በእውነት ያስመሰግነዋል። ንጹህ ዘር በሀዘኗ ወቅት ከጎኗ ለቆሙት፣ በጎፈንድሚው ላይ ድጋፍ ላደረጉት እንዲሁም ደግሞ በድምጽ መልእክት ጭምር ላጽናኗት በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን፣ ለኢቢኤስ ቤተሰቦች፣ ለቅርብ ጓደኞቹና ለኮሚቴው ሙሉ ልባዊ ምስጋናዋንም አቅርባለች። አሁን ላይ ትንሿ ልጃቸው ኤላም የአባቷን ፈለግ በመከተል በሙዚቃና በቲያትር ላይ ልዩ ተሰጥኦ እያሳየች መሆኑ ደግሞ ለነገ ትልቅ ተስፋና መጽናናት የሚሰጥ መሆኑን ነው የተናገረችው። በቅርቡ ብዙዎቻችንን በሶሻል ሚዲያ ያነጋገረው የተዋናይ ሄኖክ ወንድሙ ያልተለመደ የሰውነት መቀነስና መንገላታት ብዙዎቻችንን አሳዝኖ አንዳንዶቻችንም ደግሞ አደናግረው ነበር። ከሰሞኑ በሰይፉ ፈንታሁን ሾው ላይ ቀርቦ የሰጠው ማብራሪያ የሚያስገርምና ስሜትን የሚነካም ነበር። ሄኖክ ሁሉ መከራ እየተቀበለው ከ94 ኪሎ ወደ 60 ኪሎ ወርዶ አጥንቱ እስኪቆጠር ድረስ ራሱን በረሃብ የፈተነው አባቱን ጨምሮ ቤተሰቦችን ያስለቀሰው ፈረጇ ለተሰኘውና ላለፉት 3 ዓመታት ሲሰራበት ለነበረው አዲስ ፊልም ገጸ ባህሪውን በሚገባ ለመላበስ ብሎ
እንደነበርም ተናግሯል። የድሮ ቦክሰኞችን ሚና በትክክል ለመጫወት ሲል ሳምንታትን ጾሟል። እንቅልፍና ምግብም አጥቷል። መኪናውን ሽጧል። ጀርመን ያለችው ልጁን በናፍቆት ርቋል። እንዲሁም ደግሞ ከሰው ተገልሎ አስገራሚ መስዋዕትነትንም ከፍሏል። የመጨረሻው የፊልሙ ቀረጻ ባለቀበት ሌሊት ወደ ቤቱ ሲገባ ባንክ አካውንት ውስጥ የነበረው 12 ብር ብቻ እንደነበር ሲናገር በእውነት ልብ ይሰብራል። ከዚህ ሁሉ መከራ ጀርባ ግን አንድ የሚያኮራ ታሪክም ሰርቷል። ይህ ፊልም እውን የሆነው በራሱ በህዝቡ የገንዘብ ማሰባሰብ ድጋፍም ነው። የኢትዮጵያ ህዝብ 10 ብር በማዋጣት ከ3.4 ሚሊዮን ብር በላይ በመሰብሰብ ለዚህ ጽኑ ጥበበኛ ከጎኑም ቆሟል። ይህንን ፊልም እሰራለሁ ብሎ የጀመረው ተዋናይ ሄኖክ ወንድሙ በመጨረሻ ግን እሱ ራሱ በፊልሙ እንደተሰራና እንደተቀየረ ነው በሰይፉ ሾው ላይ የተናገረው። ሄኖክ እንደሚለው ከሆነ ፊልሙን ለመጨረስ 3 ዓመት የፈጀበት ሲሆን በአጠቃላይ ግን ለ6 ዓመታት በዚሁ ስራ ውስጥ እንደነበር ይገልጻል። በዚህ ጊዜ ውስጥ ሌላ ስራ እንኳን እንዳልሰራና ሀሳቡ ቀንም ሆነ ማታ ፊልሙ ላይ ብቻ እንደነበር ገልጿል። በዚህ ጉዞ ውስጥ ጓደኞቹ ብዙ እንዳሸማቀቁትና እንደኮረኮሙት የሚናገረው ሄኖክ ብዙዎቹ እንደደገፉት እንዳበረታቱትና ከወደቀበትም እንዳነሱት በስሜት ገልጿል። ይህ ስራ ብዙ ነገር አስተምሮኛል ያለው ሄኖክ ዛሬ የሚያለቅሰው ከብዙ ድካም በኋላ ስራውን በስኬት ስላጠናቀቀና ትንሽ መተንፈስ ስለቻለ መሆኑንም ነው የተናገረው። የሄኖክ የመጀመሪያ ፊልም ታሪኳ የተሰኘው ፊልምም ነበር ከሜሮን ጌትነት ጋር አብሮ የሰሩት። ከዛም በኋላ በርካታ ፊልሞች ላይ በትወና ተሳትፏል። በሂደት ደግሞ ፊልሞችና የሙዚቃ ቪዲዮዎችን ጭምር ዳይሬክቱ ማድረግም ጀምሯል። ከአርቲስት ታሪኩ ባባ ጋር፣ ከማንዴላ ጋር፣ ከአለም ሰገድ ተስፋዬና ከሙሉ አለም ጌታቸው ጋርም ፊልሞችን ሰርቷል። ሄኖክ ፈረጃ ፊልምን ሲሰራ 4 ነገሮችን ነው አብሮ እንደሰራ የተናገረው። የፊልሙ መሪ ተዋናይ፣ ደራሲ፣ ዳይሬክተር፣ ኤክስኪዩቲቭ ፕሮዲውሰር ሆኖም ሰርቷል። ፊልሙ በአጠቃላይ 7.5 ሚሊዮን ብር እንደፈጀም ተናግሯል። ከህዝቡ ወይም ደግሞ ከ1200 ሰዎች የተዋጣው ገንዘብ ግን 3.5 ሚሊዮን ብር ብቻ እንደነበርም ተናግሯል። ህዝቡን የማስቸግረው አንድ ጊዜ ብቻ ነው ያለው ሄኖክ ሁለተኛውን ፊልም ከመጀመሪያው ገቢ ለመስራት አስቧል። ሶስተኛውን ፊልም ደግሞ ከሁለተኛው ገቢ ለመስራት አስቧል። በመጨረሻም ደግሞ 50 ፊልሞችን የመስራት እቅድ እንዳለው ነው የተናገረው። ሄኖክ በሰይፉ ሾው ላይ በእንባ ታጅቦ ህዝቡን ሲያመሰግን እውነተኛ ጥበብና ህልም ምን ያህል ዋጋ እንደሚያስከፍል በተግባርም አሳይቷል።